ሰላም እንዴት ናችሁ? እግዚአብሔር ቤተሰቦች በጣም ነው የምታምሩት። እንኳን ለዚህ ቀን በሰላም አደረሰን። እስኪ እግዚአብሔርን እልል ብላችሁ አመስግኑ። ከኔ ጋር እንግዲህ መግቢያውን አቀርብላችኋለሁ። አብራችሁ ቆዩ። አነባበቤን መገመት አይቻልም። እሺ፣ ህልም ምንድን ነው? ህልም ቅዠት፣ ራዕይ፣ መገለጥ፣ ተሰጥኦ፣ አርምሞ፣ የነቢያት ቃል፣ ሰመመን፣ እንቅልፍ ምንድን ናቸው? የህልም ዓለም። ህልም ማለት ፈጣሪና ጠባቂ መልአካችን እኛን የሚመክሩበት የውስጥ መስመራችን ነው። ያ መስመር በጥበብና በማስተዋል በጸሎትና በእውቀት በመገለጥም ጭምር እንድንመረምረው ከቤተሰቦቻችን ከሃይማኖት አባቶቻችን ጋር ሆነን ህልማችንን እንድንፈታበት የታዘዝንበት ድልድይ ነው። የሚገርመው ነገር ህልም የምናልመው ሳንፈልግ መሆኑ በራሱ የፈጣሪ ወይም የጠባቂ መላእክት ወይም የጠላት መላእክት መሆኑን ማስተዋል ግድ ይለናል። እንዲያውም በተረታችን ህልም ተፈርቶ ሳይተኛ አይታደርም አይደለም የሚባለው። ስለዚህ ተረትና ባህል ከሃይማኖት ጋር ሲጨመርበት አንድ የሆነ የማናውቀው ሌላ ዓለም እንደምንኖር የታወቀ ነው ያስብላል። እሱም የህልም ዓለም የምንለው ሌላ ማንነታችን ነው። የህልም ዓለም አስደናቂ ነው። አንድ አይነት አይደለም፣ ሚስጥራዊና ፍቺው የሚያሻው ነገር ነው። ለዚህ ነው ህልም ፍቺ ያስፈለገው። ህልም የእግዚአብሔር መንገድ ነው የሚባለው ወደ ሰዎች በፍቅርም በቁጣም በማንኛውም አይነት የመልእክት መስመር የሚመጣው ከመሞታችን በፊት እንድንጸጸትና ንስሐ እንድንገባና እንዲያስደነግጠን ነው። ፈጣሪ በህልም ያጽናናል፣ ያስፈራራል፣ ይመልሰናል፣ አንዳንዴም ይቀጣናል። የማይቀርልንን ጉዳይ አሳይቶ ተቀበል በሚል ግዳጅ የሚመጣውን ጊዜና እውነታ እንድንጋፈጠው ቀድሞ ያዘጋጅልናል። የህልም ዓለም የሚከሰተው የስጋችን ንቃት በተዳከመ ሰዓት ነው የሚገለጠው። በአንጻሩ የነፍሳችን ጉልበት የሚያይለው በእንቅልፍ ሰዓት ስለሆነ ስጋ ሆይ አርፈተኛ በተባለበት ሰዓት ነፍስ ብድግ ብላ ስጋን ታስተምረዋለች፣ ትመክረዋለች፣ እውነተኛውን ገጽታ ልታሳየው ትጥራለች። ስለዚህ ህልም ውስጥ የምናየው ነገርና በግድ የመጣብን ሁሉ አቅደን የገባንበት ወይም አስበን የሰራነው ድራማ አይደለም። እንዲያውም በተቃራኒው በአንጻሩ የመላእክት የነፍስ ምርጥ እውነተኛ የመገሰጫ ድራማና የማንቂያ ደውል ነው። በተጨማሪም በዚህ መሃል ጠላት ዲያብሎስ ተሻምቶ ይህንን ጣቢያ ለመቆጣጠር እየተፋለመ ሲያገኘው የተሳሳተ መረጃ በማቀበል ይረብሸናል። ስለዚህ እኛ ራሳችን ሆንን ከምንኖረው የህይወት መስመር በስተጀርባና በፊት ለፊት ወይም በጎናችን ወይም በአጠቃላይ በዙሪያችን ከብዙ ረዳትና ጠላት የተከበብን መሆናችንን የምንረዳው በህልምና በራዕይ ነው። ህልም፣ ራዕይ፣ መገለጥ የሚባሉ የሰማይ ቤት መስሪያ ቤቶች ናቸው። መላእክት በዚህ ድርጅት ውስጥና በትወና በኃላፊነት በተለያየ አይነት የተከታታይ ድራማ፣ አጭር ፊልም ትወና የተካኑ ናቸው። እውነተኛ ድራማ የእውነተኛ መረጃ ባለቤት ስለሆኑ በሚያቀብሉን ድርሰት መጠራጠር የለብንም። ድርሰቱ የህይወት ትርጉም ያለው ነው። አንድ ምሳሌ ልንገራችሁ። አንድ ሰው ተኝቶ ያየውን ራዕይ በሶስት መስመር ልግለጽላችሁና ይህንን ሁሉ ትወና ማን ሰራው ብላችሁ አስቡ። ህልሙ ይህ ነው። አንድ ሰው መምህር ከመሆኑ በፊት በጣም ብዙ ህዝብ እየተከተለው ተራራ ሲወጣ ነጭ ባንዲራ ይዞ ከፊት እየቀደመ በሩጫ በድካም ያንን የፈጠጠ ተራራ ሲወጣ ኑ ተከተሉኝ፣ አይዟችሁ ደርሳችኋል ሲላየ። የዚህ ህልም ድራማ ማን ሰራው? መምህሩ በእውን ህይወቱ እንደዛ አላደረገም። ህዝቡም በእውን ህይወቱ እንደዛ ተራራ አልወጣም። ነጭ ባንዲራ ይዞ ተከተሉኝ ብሎ ተራራ መውጣት ምንድን ነው ብሎ እንዲጠይቅ ያስገድደው ይሆናል። ግን ከዛ ሁሉ በፊት መቅደም ያለበት ጥያቄ ተራራውን ሲወጣ የነበረው መምህርና ያ ሁሉ ህዝብ ከየት የመጡ ናቸው? የድርሰቱ ትርጉም በዛ መልክ እንዲቀናጅ ያደረገው ማን ነው ብለን መጠየቅ የግድ ይለናል። እንደዚህ በእኛ ህይወት ውስጥ ጣልቃ ገብቶ ለማስተማርና ለማስረዳት የሚጥር ኃይል አለ ማለት ነው።
ከሃይማኖታችን ባሻገር ከመጽሐፍቶቻችን ጎን ለጎን ከትምህርት ቤታችንና ከቤተሰባችን ቀጥሎ በባህል ሊያስረዳን የሚታገልልን ጀግና ፍቅር የሆነ ኃይል ያ ፈጣሪያችን ነው ብንል ድርሻውን ማንም አይጋራበትም። በመላእክት እያስጠበቀ በፀሐይና በዝናብ እየመገበ በእውቀት እያሳደገ ለዘላለማዊ ሕይወታችን የሚያሰለጥነን በዚህ ዓላማችን የጦር ካምፕ ውስጥ በተሰጠችን ዕድሜ መንፈሳዊ ወታደርነታችንን በድል እንድናጠናቅቅ እየታገልን በሀብትና በድህነታችን ውስጥ እያፈራረቀ ማግኘትና ማጣት እንደ መማሪያ እያደረገ ለሽልማትም ለቅጣትም የሚሆን ገንዘብና ጸጋ እየሰጠን ይኸው እስካሁን አለን። ለወደፊቱም ዓለም እስክትጠፋ የህልም ዓለም የህይወት መስታወቱን አያቋርጥም። በአጠቃላይ ተጨማሪ ማብራሪያ ከታች ስላለ ይመልከቱ ይላል። ስላዳመጣችሁኝ አመሰግናለሁ። ቆይ ይህንን መጽሐፍ የጻፍነው እኔና ዘቢብ ነን። ከአጀንዳ ላይ ወደ ኮምፒውተር የገለበጥ ነው ማለት ነው። እና ይሄ መጽሐፍ ተጽፎ ካለቀ በኋላ አባዬ ወይም መምህር ለኤዲት አድርጎ ጨርሶት ለማሳተም ዝግጁ ሲሆን አጅሬው ወይም ደግሞ እኛ አጅሬው የምንለው መንፈሱ ግማሹን አጥፍቶበት ነበርና ደንግጠን ነበር ሁላችንም። ያው እሱ በሱባኤ ጠይቆ ይሄ መጽሐፍ ድጋሚ ጽፌው ከጠፋ አልተፈቀደልኝም ማለት ነው ብሎ ነበር ያለው። ሱባኤ ገብቶ ይሄው ለዚህ በቅቷል። እግዚአብሔር የተመሰገነ ይሁን። አሁን እኔን ህልም ፍቺ ብትሉኝ እፈታለሁ። አባዬ አልሰማም አሉ እና ይሄ ማለት እናንተ ቤት ይሄ መጽሐፍ ከገባ ሁላችሁም ለጎረቤት፣ ለዘመድ፣ ለአዝማድ ህልም ፈቺ ናችሁ ማለት ነው። አመሰግናለሁ።